ፋሚሊዎች ነን። ዛሬ ይዘንላችሁ የመጣነው 500 ካሬ ለሁለት ተካፍለው ሁለት ወንድማማቾች ተካፍለው የተሰራ ቆንጆ 250 ካሬ ላይ ያረፉ ሁለት የመኖሪያ ቤቶች ፕሮጀክትን ይዘንላችሁ የመጣነው። ከውጪ እንደምታዩት አንድ ቤት ነው የሚመስለው ሲታይ፣ ነገር ግን 250 ላይ የተለያየ ቤቶች ናቸው። ከውጪ ኤስቴቲክሱን በጠበቀ ቆንጆ ሆነ እይታው ቆንጆ እንዲሆን አድርገን የሰራ ነው። በዛውም ልክ ደግሞ የፕራይቬሲያቸውን ፋንክሽናሊቲን በጠበቀ መንገድ ቆንጆ ተደርጎ የተሰራ ነው። ልክ እንደዚህ ከቶፕ እንደምታዩት በደም ግቢው ይለያል፣ ያስታውቃል ሁለት የተለያየ ቤት እንደሆነ። ውስጥም ላይ በተወሰነ መንገድ ከግለሰቦች ኢንተረስት በመነሳት የተወሰነ የተስተካከለ ነገር አለ። ግን ከውጪ እይታው ቆንጆ ሆኖ የተናበበ ሆኖ በዛውም ልክ ደግሞ ስፔስን ኮስት ቤዚካሊ ኮስት በደንብ ሴቭ ያደርጋል፣ ስፔስን በደንብ ሴቭ ያደርጋል። ሶስተኛ ደግሞ ከውጪ ሲታይ ኤስቴቲካሊ በደንብ ቆንጆ የሆነ እይታ ሉክ እንዲኖር ያደርጋልና ይሄንን ኮንሲደር በማድረግ የተሰራ ቆንጆ ቤት ነው። እንደምታዩት አይከን ጋር ዲዛይን ስታሰቡ አርኪቴክቸራል ዲዛይን ስታሰቡ ከፕላን ባለፈ እንደዚህ አይነት እያንዳንዱ ከፌንስ ዲዛይን ከውጪ የፋሳድ ገጽታውን ላንድስኬፕ የሚያሳይ ቆንጆ ልክ እንደዚህ ሪያሊስቲክ የሆነ እያንዳንዷ ነገር በደንብ ዲቴይል የምትታይ ፕራክቲካሊ የሆነ ፋንክሽናሊ የሆነ 3D ከፕላኖች ባለፈ እንደዚህ አይነት ዲዛይን ታገኛላችሁ። እኔ ከዲዛይን ሲኖራችሁ ኮንታክት አድርጉን። እቺኛው ቦታ ወደ ጀርባ የምትወስደን የሰርቪስ ቤቶች አሉት። ግራውንድ ላይ እቺ የምታዩት ደረጃ በጎን በኩል ሌላ አክሰስ ይኖረዋል። የሌቭል ዲፈረንስ አለው ቦታው። በጎን በኩል አክሰስ ይደረግና ከፈርስት ፍሎር ጀምሮ ለኪራይ የሚሆኑ ቤቶች አሉት። ግራውንዱን ደግሞ ልክ እንደምታዩት ትራዲሽናል ኪችን፣ ሜድስ ሩም፣ ቶይሌት ለዋናው ቤት የሚጠቀሙበት ይኖራል። ልክ በጎን በኩል ደግሞ ተገብታ የሳይት ሌቭል ዲፈረንሱን ጠብቆ ልክ በዚህኛው በምታዩት በዚህኛው ደረጃ ወደ ላይ ወደ ፈርስት ፍሎር ላይ በዛችኛው ደረጃ ይወጣና ለእያንዳንዱ ፍሎር ላይ ራሳቸውን የቻሉ ባለ ሁለት መኝታ ቤቶች ለኪራይ የሚሆኑ በየፍሎሩ ላይ ይኖራሉ ማለት ነው። ከላይም ቴራስ በፊት ለፊት በኩል ለዋናው ቤት፣ በጀርባ በኩል ደግሞ ለኪራይ ቤቶቹ የሚሆን ቴራስ የራሱ አለው። እዛ ላይ ለልብስ ለማስጣት ሊሆን ይችላል፣ ኤኒ ፕሮግራም ቢኖር እዛ ላይ እንዲጠቀሙበት ቴራስ ክሬት ተደርጎለታል። ልክ እንደዚህ አይነት ቆንጆ ዲዛይኖች ማሰራት የምትፈልጉ ኤኒ አርኪቴክቸራል ኢንቴሪየር ዲዛይን ኮንስትራክሽን በተመለከተ ማማከር የምትፈልጉ ሰዎች ፍሪሊ አይከንን ኮንታክት አድርጉ። ቆንጆ ዲዛይኖች በደንብ ፋንክሽናል የሆኑ ጊዜውን የጠበቁና በደንብ ሶሉሽን ችግሮች በደንብ ሶሉሽን ያላቸው ዲዛይኖች ታገኛላችሁ። ቴንክ ዩ ፎር ዋቺንግ።